ሜሲ ሌባ ነው የምንለው ከዛሬው ጨዋታ በኋላ ማለት ክርስቲያኖ 2 ጎል ካገባ በኋላ የሜሲ የመጨረሻ ጨዋታና የክርስቲያኖ የዛሬው ጨዋታ ወጥቷልና ስታት ጎሉን ተመልከቱ። ጎል ክርስቲያኖ 2 ሜሲ 0 ፖዚሽን ማለት ነው። ኳስ የተነጠቁት ፖዚሽን ሎስት ያደረጉት 16 በ10 ይበልጠዋል ማለት ሹት ተመልከቱ። ሹት ኦን ታርጌት ክርስቲያኖ 3 ሜሲ 1 አኩሬት ፓስ 16 17 ሜሲ ይበልጣል። ሬቲንግ ማለት ነው 8.9 8.9 ነው ሁለቱም የተሰጣቸው። ሁለቱም ማን ኦፍ ዘ ማች ናቸው። ግን እኔ እንጃ 16 ጊዜ ፖዚሽን ተቀምጠ ምንም ጎል ሳታገባ ከክርስቲያኖ እኩል ሲሰጠኝ ኢማጂን ማን ይታያል። ሜሲ ሌባ ነው የምንለው ለዚህ እኮ ነው። ሌላ ክርስቲያኖ ሪከርዶቹ ደግሞ 1300 ጨዋታ አድርጎ 956 260 አሲስት 956 ጎል 260 አሲስት ደርሷል። አባት ይሄንን ማንንም እኮ አይደርስበት። ሌላው ደግሞ አልናስር ብቸኛው የሳውዲ ፕሮ ሊግ ክለብ ነው 10 ከ10 ጨዋታ ማሸነፍ የቻለ ማለት 10 ስላለ ነው ጎት ስላለ ነው ጎት ገባሻ ክርስቲያኖ ስላለ ነው። ያው በ2025 የመጨረሻ ጨዋታ እንደሆነ ይታወቃልና በ23 2023 ላይ በካላንደር ዩሮ 54 ጎል 24 ላይ ደግሞ 43 ጎል 25 ያው ይሄ የመጨረሻ ጨዋታው ነውና አልናስር 40 ጎል ደርሷል ማለት የሪሱ ይለያ። ከጨዋታው በኋላ እቺን ፎቶም ጣል አድርጓል። ለማንኛውም የክርስቲያኖ ፋኖች ፎሎ ማድረግ እንዳትረሱ። ይመቻችሁ።